ኃጢአት አያቅም የሚል ነው የምናቀው እንጂ ኃጢአት አለማወቅ አናቅም። በፍጥረታችን የቁጣ ልጆች ነና። ያ እጅግ ንጹህና ቅዱስ የሆነ አምላክ ኃጢአተኞቹን ሰብስቦ ቀድሶ አንድ ቤተሰብ ነን አለ። ለዛ እኮ ነው አይደል ወንድሞቼ ብሎ ሊጠራቸው አያፍርም። አሳ ሻጭማ ገና ሳልሞት እኮ ነው 3 ካደኝ ትቻለሁ አላለም። ደካማውን ሰውዬ ብራዘር አለው። እግዚአብሔር አባባት ሆይ ማለት መብት ተሰጥቶናል። ልጆች ያደረገን የክርስቶስ ደም ነው። መዝሙር መሸምደድ፣ ቸርች መመላለስ፣ ወንበር ላይ መቀመጥ እሱ ነው እንደ ዳግም መወለድ? ህይወት እኮ ነው ክርስትና። ሰይጣንን ማዕረጉን ቆርጦ እርቃኑን ያስቀረው ኢየሱስ መስቀል ላይ የሞተ ቃል ነው። እርቃናቸውን አርጎ አደባባይ ኢየሱስ ያሳያቸው መስቀል ላይ ሞቶ ነው። ተሰብስበው መጡና እንግስ ብለው ሊያነግሱ ሲመጡ ሏቸው ሄደ ይላል። እኛ ለመንግስት ነው የምንጸልየው፣ እሱ ንግስና ይነቅ ነበር። በስብከትና በአንዳንድ ሞቲቬሽናል ንግግር ብዛት ክርስትናን መቀየር አንችልም፣ አይቻልም። መከበር ሌላ ነገር፣ መዋር ሌላ ነገር ሆኖ ከሆነ የተሰበክ ነው አይደለም። ኢየሱስ የብሉይ ኪዳን መጽሐፍትን ሽንገላን ለማፍረስ ከተጠቀመ እኔ በምን አጋጣሚ ነው ልምምድ የምጠቀመው? አይ መውደቅ ካለብህ ፌንት ማረክ ካለብህ ይሄ ነው የምስራች። ኢየሱስ መሬት ወርዶ ብራዘር ሲል ስለዚህ ኢየሱስ ክርስቶስ ቀዳሻችን ነው፣ እኛ ተቀዳሾች ነን የሚለው ቃል የሚያመለክተው እርሱ በእኛ መካከል ፍጹም ሰው ሆኖ መምጣቱን ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይቀበል የተረገመ ይሁን የሚል ቃል አለ። ታዲያ የተረገመ ይሁን ማለት ቃሏ እርጉም ይሁን አይነት ወይንም እኛ ዝም ብሎ በተለምዶ የተረገመ እንደምንለው አይነት አይደለም። ቢከርስድ ማለት አናቴማ ማለት ሰይጣን ከሰማይ በወደቀበት ይውደቅ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ በመካከላችን አድሯል። ይሄንን ነው በጣም ፈልቅቆ የሚያወጣው። ከመለኮትነቱ ይልቅ ሰውነቱን እንደውም ፍልቅቅ አድርጎ ያወጣዋል። አምላክነቱ ብዙ ኩዌሽን አልተደረገም። ሰውነቱ ነው ኩዌሽን የተደረገው። የኖረበት የሳንቲፊኬሽን ሌቭል መሬት ላይ የተመላለሰበት የንጽህናው መጠን አባቱ በሰማይ የሚኖርበት አይነት ነው። ኢየሱስ ኃጢአት የሚሰራ አይደለም፣ ኃጢአት አያቅም። በጣም እኮ እንዴት ደካሞች ነን። ኃጢአት አያቅም የሚል ነው የምናቀው እንጂ ኃጢአት አለማወቅ አናቅም። በፍጥረታችን የቁጣ ልጆች ነና። ኃጢአት አለማድረግ የማይችሉ ነና። የተቀደስ ነው እኮ እዚህ ቤት ገብተን ነው። ቅዱስ መርጦ አይደለም፣ አመፀኛ ሰብስቦ ነው ቅዱስ ያደረገው። የተቀደስ ነው በእርሱ እኛ ነን። ጌታ ኢየሱስ ክርስቶስ ለአባቱ የለያቸውን ነው አንድ ቤተሰብ ተብሎ የተጠሩት። ከኢየሱስ ጋር እኛ አንድ ቤተሰብ ነን ተብለናል። እኔ አይደለም ይኸው ጥቅስ ነው። አንዳንዱ ነገር እየፈራው ነው የምናገረው፣ ምክንያቱም በጣም እግዚአብሔር ለኛ ትራንሴንደንት ነው። ምጡቅ የማይነካ የማይደረስ በፍጹም እግዚአብሔር እንዳሞክረው ነው የምንባለው። አንድ ቤተሰብ ነን አለመጣና እሱ አይሆንም አንልም። የሃይማኖት ካባን ወለቅ አድርገን መንፈሳዊ መሆን። አሁን የእርሱ የንጽህና መጠን ሊብራራ አይችልም። የእኛም ኃጢአተኝነት እኮ ሞት ነው የሚያገባው፣ ሲኦል የሚገባው ኃጢአተኞች ነን። ያ እጅግ ንጹህና ቅዱስ የሆነ አምላክ ኃጢአተኞቹን ሰብስቦ ቀድሶ አንድ ቤተሰብ ነን አለ። ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን አይደል የሚለው። የዚህ አገር ባላገሮች ነን፣ አንድም ቤተሰብ ሆነናል። ጎን ለጎን ብቻ አይደለም ቤተሰብ ያደረገን፣ ጌታ ኢየሱስ ክርስቶስ ቤተሰብ ነን አለ። ለዛ እኮ ነው አይደል ወንድሞቼ ብሎ ሊጠራቸው አያፍርም። አዴልፎስ ሲል ኢየሱስ ብራዘርስ ሲል ጌታዬ ስትለው ለወንድሞቼ አለ። ከሞት ተነስቶ በር ዘግተው ማመን አቅቷቸው ቆልፈው የተቀመጡትን ፈሪዎቹን ኢየሱስ ወንድሞች አለ። አሳ ሻጭማ ገና ሳልሞት እኮ ነው 3 ካደኝ ትቻለሁ አላለም። ደካማውን ሰውዬ ብራዘር አለው። እንዲሁ አይደለም ያመጣን፣ ቀድሶ በደሙ ቀድሶ ነው ወገን ያደረገን። የሚቀድሰን እሱ ነው። የተቀደስነው እኛ ነን። አንድ ፋሚሊ ነን። አባታችን አብ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ቀዳሻችን ኢየሱስ ነው። ይህንን ስፍራ የሰጠን ኢየሱስ። ማንም ሮጦ የገባ የለም። በብርሃን የተሰበሰበ ነው። የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ፊት ብቃታችን። ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ውጪ እግዚአብሔር ጥላውን ቢያየው ሞት ነው የሚፈርድበት። የኢየሱስ ክርስቶስን የመስቀል ሥራ ግን ሲያይ አብ ልጆቼ ይላል። በደሙ የከፈለና የገዛንን ኢየሱስን አይቶ አብ በክርስቶስ በኩል ልጆች ይላል። ጌታ ኢየሱስ ክርስቶስ ወንድሞች ይላል። አንድ ቤተሰብ። ይህንን በእውነት ማብራራት ነው ያልችልም። እግዚአብሔር ያብራል።
በእውነት ይገለጥልን። እጅግ በጣም ድንቅ ነው፣ አስገራሚ ነው። መሀል ላይ ወንድሞች ተብሎ ለመጠራት ግን መቀደስ የምትላለች። መሀል ላይ መቀደስ ማለት የሆነ ነገር ማድረግና አለማድረግ ማለት አይደለም። የመጀመሪያ ትርጉሙ መቀደስ ማለት ለአንድ ነገር ብቻ መሆን ማለት ነው፣ መለየት ማለት ነው። ቅድስና ማለት አሁን ለምሳሌ እግዚአብሔር ይመጣና ይሄ የኔ ነው ካለ የእግዚአብሔር ብቻ ነው፣ ማንም ሊጠቀምበት አይችልም። ከዛ በኋላ ብትገለገልበት ማንኪያው ለምን ተገለገልክብኝ አይልህም፣ ባለቤት አለው። እግዚአብሔር መጥቶ ለምን የኔን ነካ ይላል። ቤተ መቅደሱን እግዚአብሔር ይመጣን ይቀድሰዋል። ማንም ወደ ቤተ መቅደስ ሲመጣ የኔ ነው አካባቢው ይላል። ማንም እንደፈለገ ዘው ብሎ መግባት አይችልም፣ ቅዱስ ነው። የኔ ነው ካለ የብቻው ነው። እግዚአብሔር ሕዝቡን መጥቶ የኔ ነው አለ። ማንም ቢነካ ለምን ነካ ይላል። አሁን ጠላት መጥቶ አንተን አታክ ሲያደርግ እግዚአብሔር በተናጠል ነካ አይልም። መንግስቴን ማን የነካው ነው? ኪንግደም ነው። በክርስቶስ ደም የእግዚአብሔር ሆነናል። እሱን ነው ተቀድሰናል፣ ተለይተናል፣ ከዚህ ዓለም ወጥተናል፣ የእግዚአብሔር ልጆች ተብለን ተጠርተናል። ይሄ ነው ክርስትናችን። በዓለም ነው ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቀድሶናል፣ ለይቶናል። የእግዚአብሔር ብቻ መሆን ማለት ነው። የሌላ መጠቀሚያ መሆን አይቻልም። የእግዚአብሔር ብቻ ነን። ስለዚህ ማንም መጥቶ ፈቃዱን በእናንተ ላይ ማድረግ አይችልም። የእግዚአብሔር ናችሁ። ተቀድሰናል። በዓለም ነው ያለነው። ተለይተን ወጥተናል። ተጠርቶ የወጣ ሕዝብ ነው። በክርስቶስ ደም እግዚአብሔር አምላክ ረጭቶ የኔ ነው ብሏል። ከእግዚአብሔር ቅድስና ጋር የሚመጣጠንን ቅድስና የክርስቶስ ደም በእኛ ላይ ያደርገዋል። በእግዚአብሔር ፊት ተሰብስበን ቆመን መዘመርም መጸለይም እንችላለን። እግዚአብሔር አብ አባት ሆይ ማለት መብት ተሰጥቶናል። ልጆች ያደረገን የክርስቶስ ደም ነው። ይሄንን ማንም ጥሩ ሰው ሊያገኘው አይችልም። የኢየሱስ ደም ብቻ ነው ያደረገው። ቀዳሹና ተቀዳሾቹ የሚለው ሃጊዮስ የሚለው ቃል ትክክለኛው ትርጉሙ ለእግዚአብሔር ብቻ ተደርጎ የተለየ። ይሄንን ማድረግ የቻለው ጌታ ኢየሱስ ክርስቶስ ብቻ ነው። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበ መስዋዕት ተቀድሰናል። እግዚአብሔር በክርስቶስ ኢየሱስ በኩል እንደተቀበለን የሚናገር ጌታ ኢየሱስ ክርስቶስ ሕያው መስዋዕት ሆኖ መቅረቡን የሚናገር ክፍል ነው። ለአንዴና ለመጨረሻ ጊዜ በቀረበ መስዋዕት ክብር ለእግዚአብሔር ይሁን። ተቀድሰናል። ይሄ ጥቅስ ብቻ አይደለም፣ ስቴትመንትም። በአንዱ መስዋዕት በክርስቶስ ኢየሱስ በኩል ማለት ነው፣ በመስቀል ላይ በተቆረሰ ሥጋ በዚያ ደረቅ እንጨት ላይ በፈሰሰ ደም አማካኝነት በአንዱ መስዋዕት ለዘላለም ፍጹማን አድርጓቸዋል። ኢትስ ኦልሬዲ ደን። እግዚአብሔር ሌላ መስዋዕት አይጠብቅም። እኛን ፍጹም ለማድረግ መስዋዕት ጨርሷል ተቀብሎ። ስጋን ከሚዋጋ ክፉ ነገር ራሳችንን እናንጻ። እግዚአብሔር በክርስቶስ ኢየሱስ ደም የቀደሰው በክርስቶስ ኢየሱስ ስጋ በኩል የታረቀው ሰው ሊኖረው የሚገባ የህይወት ስታንዳርድ አለ። የሚያወራው በጌታ በኢየሱስ ክርስቶስ በኩል ለዘላለም ፍጹማን መሆናችንን ብቻ ሳይሆን ፍጹም የሆነው ሰውዬ መሬት ላይ ወደዛ ሙላት የሚሄድበትን መንገድ የሚያሳይ ቃል። ከእግዚአብሔር የተወለደ ኃጢአትን አያደርግም የሚል ቃል ነው። ከዛ አያደርግም ብቻ ሳይሆን ሊያደርግ ደግሞ አይችልም። አያደርግም ድርጊት ነው፣ ሊያደርግ አይችልም ደግሞ ፖቴንሻል ነው። እንደዚህ አይነት በጣም ለስትፉል በሆኑ ከተሞች መካከል እየኖር ከእግዚአብሔር የተወለደ ኃጢአትን አያደርግም ብለ ፐርፌክሽን ኤክስፔክት እያረክብን ነው። ዮሐንስ አደክሙም አይደለም ትርጉሙ፣ አይስትም ሰው አይደለም ትርጉሙ፣ ኢንቴንሽናሊ ግን አያረግም ነው። ፕላን የተደረገ ነገር ግን አይደረግም። ሊደክም ይችላል፣ ሊስት ይችላል፣ የሆነ ነገር ሊያበላሽ ይችላል። እቅድ ካረገ ግን ዘሩ በውስጡ የለም። አልዳናችሁም ልትለን ነው? አላልኩም። በክርስቶስ ኢየሱስ ዳግም የተወለደ ሰው ኃጢአት ያደርጋል ወይ? ኢንኬዝ ሊያደርግ ይችላል። ካረገስ ይጸጸታል፣ ይወቀሳል። መንፈስ ቅዱስ በውስጡ ስላለ ይወቅሰዋል። ከዛ ይንበረከካል፣ ይወድቃል፣ ንስሐ ይገባል፣ ማረኝ ይመለሳል። ካልተወቀሰስ፣ ካልተጸጸተስ፣ ምንም ካልመሰለውስ አወላለዱን ነው ቼክ ማድረግ ያለበት። አልተወለደም ይሆናል። መዝሙር መሸምደድ፣ ቸርች መመላለስ፣ ወንበር ላይ መቀመጥ እሱ ነው እንዴ ዳግም መወለድ? ህይወት እኮ ነው ክርስትና። ህይወት ነው ፍሎ የሚፈስ ነገር እኮ ከረንት አለው። ሳት ልትል ትችላለህ። ከዛ ድንግጥ ትላለህ። መንፈስ ቅዱስ አለ አንተ ውስጥ ጽጽት ያረጋለው። ኃጢአት አመጽ ነው እና አመጽ ደግሞ የዲያብሎስ ስራ ነው። ስለዚህ አሁን ኢየሱስ ኃጢአትን ያፈረሰው በእንትን አይደለም አይደል? በተቃውሞ ጸሎት አይደለም ያፈረሰው፣ በፍጹም ቅድስና ነው ያፈረሰው። ኢየሱስ እኮ ሰይጣንን ድል ያደረገው ለአባቱ እኮ እየታዘዘ ነው። መስቀል ላይ ሆኖ ከሰይጣን ጋር ያወራው ወሬ የለም። ሁሉንም ነገር የሚያደርገው ከአባቱ ጋር ነው። አባት ሆይ ምን ነው ተውከኝ፣ አባ ምን ነው ተውከኝ ይላል። በቃ ጩኸቱ
ለአብ እየተገዛ ነው የጣለው ሰይጣንን። በሞት ላይ ስልጣን የነበረውን በሞቱ ሻረው ነው የሚለው። ሰይጣንን ማዕረጉን ቆርጦ እርቃኑን ያስቀረው ኢየሱስ መስቀል ላይ የሞተ ቀን ነው። ቆላስያስ ምዕራፍ 2 ቁጥር 14ን 15ን አንብቡ። በመስቀሉ አይደለም የሚለው የሚቃወመንንና የሚጻረረንን የዕዳ ጽሕፈት በመስቀሉ ከመንገድ ላይ ጠርቆ አስወገደው ይልና በዚያው መስቀል የአለቆችንና የባለስልጣናትን ማዕረግ ገፎ በአደባባይ እያዞረ ስፖይል ያረጋቸው እርቃናቸውን አርጎ አደባባይ ኢየሱስ ያሳያቸው መስቀል ላይ ሞቶ ነው። ኢየሱስ ሰይጣንን የገለበጠው ለአብ እየታዘዘ ነው። የአመፅን ሕይወት የምትበቀሉት በንጽህና እየኖራችሁ ነው። ሐሳብ ጭንቅላት ላይ ከመጣ የእግዚአብሔርን ቃል መዘዝ የእግዚአብሔርን ቃል ኢየሱስ እኮ ልኮበታል። ሐሳብ ሰይጣን ሲልክበት አንተ የቀደመው እባብ አውቃለሁ አላለውም። ጥቅስ አይደል የመዘዘው። ኢየሱስ የብሉይ ኪዳን መጽሐፍትን ሽንገላን ለማፍረስ ከተጠቀመ እኔ በምን አጋጣሚ ነው ልምምድ የምጠቀመው? ስለዚህ ኃጢአት አመፅ ነው። አመፅ የዲያብሎስ ስራ ነው። በምንድን ነው የምናፈርሰው? ጌታ ኢየሱስ ክርስቶስ በተራመደበት አይነት መንገድ ተራምደን ኢየሱስ ክርስቶስ በሚሄደው አይነት የህይወት አቅጣጫ ተጉዘን ኢየሱስን እንዴት አድርጌ ልየው? ፍለጋውን ትቶልን ሄዷል። የኢየሱስ ፉትፕሪንት አለ። ፉትፕሪንት በጣም ደማቅ፣ ምንም አይነት ትውልድ ቢፈራረቅበት ሊያደበዝዘው አይችልም። የኢየሱስ እግር የረገጠበት ቦታ። እንግዲህ እነኚህን ያህል ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ አብልቀላል። አሁን ኢየሱስን አላመጣውም፣ ኢየሱስ የለም። እነዚህን የሚያሉ ምስክሮች ማለት የብሉይ ኪዳን አባቶች ማለት ነው። እነ ሙሴ እና አብርሃም ምናምን በሙሉ ሸክምን ቶሎም የሚከበንን ኃጢአት አስወግደን ከዛስ የእምነታችንን ራስና ፈጻሚ የሆነውን ክርስቶስን ወይንም ጀማሪና ፍጹም አድራጊ የሆነውን ክርስቶስን ተመልክተን በፊታችን ያለውን ረጃ በትዕግስት እንሩጥ። እርሱም ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ነውርን ንቆ ይላል። ነውር ለኢየሱስ ነውር ምንድነው ነው? ኢየሱስ ነውር ያለው ምንድነው ነው? ውሸት ነው እንዴ ነውር ያለው? ኢየሱስ አይዋሽም። ነውር ያለው እሱ ንግስና ነው። ምን ናቀብ ለማንበብ ነው። ወንጌላት ላይ ተሰብስበው መጡና እንግስ ብለው ሊያነግሱ ሲመጡ ሏቸው ሄደ ይላል። እኛ ለመንግስት ነው የምንጸልየው፣ እሱ ንግስና ይነቅ ነበር። እኔን አትከበሩ አይደለም ያልኳችሁ፣ ኦልሬዲ ተከብራችኋል። ባይዘው ኢየሱስ አባቱን ለማክበር ነው ንግስና ይነቃል። ጥሎት ሊያነግሱ ሲሉ ትቶ ሄደልና መስቀል ተሸክሞ የሰው ልጅ የሚከብርበት ሰዓት ደረሰ ይላል። ክብር ለሱ ያ ነው። እስቲ አሜን በሏ። በስብከትና በአንዳንድ ሞቲቬሽናል ንግግር ብዛት ክርስትናን መቀየር አንችልም፣ አይቻልም። መከበር ሌላ ነገር፣ መዋር ሌላ ነገር ሆኖ ከሆነ የተሰበክ ነው አይደለም። እግዚአብሔር እጅ ላይ እንደ ቅዱስ ቃሉ የሰጠ ነገር ነው። ክብር እግዚአብሔር የሰጠን ነው። ጳውሎስ ያመሰግናል። የት ነው ያለው በሉት? እስር ቤት። ኤርሚያስ እስከ አንገቱ ተቀብሮ ወደ ነጩ ይሏል እግዚአብሔር። ክብር ለሱ ያ ነው። ጌታ ኢየሱስ ክርስቶስ በሰው ቋንቋ ሊበራራ የማይችል ነገር ጥሎ መጥቶ 10,000 ሰው ተሰብስበው እና አንግስ ሲሉ ቁም ነገር አይደለም ለሱ። ይሄ መስቀል ላይ መሞት ነው ለሱ። ጠራቢው አይደል ያሉት። እንደውም እዚሁ ምዕራፍ 6 ላይ ምንድነው የሚለው? በድካማችን ሊራራልን የማይችል ሊቀ ካህን የለንም። አንተ አዲስ አበባ አቅቶ ስትሰቃይ ና ይልሃል። ምን ነው ስትል ቅፍርናሆም እኔ በዚህ መንገድ አልፍ ያለውና በዚህ በኩል ውጣው ይልሃል። ከብደኝ የሚገባው ለዛ ነው። በእውነት እንደዚህ አይነት አምላክ ስላለን የተመሰገነ ይሁን። ሊያድነን እኛን መስሎ መሬት የወረደ አምላክ እርሱ እግዚአብሔር ወልድ ነው። እንደ አብና እንደ መንፈስ ቅዱስ ሁሉ መለኮት ነው ለዘላለም። እኔን ለማዳን ግን እኔ የሆንኩትን ሆኖ ወርዷል። አንድ ቤተሰብ አልነበርንም፣ ልሆነውም አልችልም። ለዘላለም እግዚአብሔር ወልድ ነው። እሱ በስጋና በደም ተካፍሎ መሃል መጣ። ወንድሜ አለኝ። መውደቅ ካለብህ ፌንት ማረክ ካለብህ ይሄ ነው የምስራች። ኢየሱስ መሬት ወርዶ ብራዘር ሲል እማጠብቀው ሰው ራሱ እኮ አንተን ነው ሲል ትዞራለህ። ኢየሱስ ከሰማይ ወርዶ ቤተሰቤ ሲል እዚህ መጥቶ ለዛ እኮ ነው ሄዷል። ቤት ሊያዘጋጅ አብረን ልንኖር ይመለሳል፣ ይወስደናል፣ አገራችን እንገባለን። ወንድሞች ብሎ ሊጠራ አላፈረም የሚል ቃል አለ። ያሳፍራል ማለት ነው። ፈሪሳዊ ጻፍ ቀራጭ ምናምን አለየም። ፈሪሳዊውን ለይቶ ኑ እናንተ ድሮም የተመረጣችሁ ናችሁ አላለም። ኃጢአተኛ ያቺ አመንዝሯ ሴት ደግሞ ያቺ ሽቶ የደፋችሁ ሴት ፕሮስቲቲዩት እኮ ናት እኮ ሊትራሊ። እነሱን ሁሉ ሰብስቡ ቤተሰቤ አለ ኢየሱስ። እግሩ ላይ መታ ሽቶ ማን እንደሆነች እኮ ቢያቅ ኖሮ አያስጠጋትም ሲል ብዙ የተደረገለት ብዙ ያደርጋል አላቸው። እና ቤተሰብ ናት አያውቀውም እሱን ኢየሱስ። ሰማይ ቤት የለውም ለሱ አለ። አላፈረም። እኔ ከዚህ በላይ ምን ያስቃል? ከዚህ በላይ እግዚአብሔር ሰው ሆነ እንዴት ሆነ ብለን ሳንጨርስ ስለ ሰው ልጆች ኃጢአት ሊሞት ስለኛ ወይ እና ስለ ኃጢአት ሊሞትልኛ አዳኝ ሊበላው ሲል መጥቶ ወንድሞች ማንም ዞር ብሎ ለያቸው ፈቃደኛ የማይሆን አሳጥማጅ፣ ጠረኑ ጥሩ ስላልሆነ ደጅ የሚቀመጥ አሳጥማጅ፣ ምኩራብ ሲገባ ደና ቦታ የማያገኝ ቀራጭ ኃጢአተኛ ነው የሚሉት። ቀራጩን ሲሉት ገና ኃጢአት ወንበዴ ነው
እነሱን ሰብስበው ኢየሱስ ወንድሞች ሊላቸው አላፈረም። ኃጢአተኞችን ሰብስበው የኃጢአተኞች ወዳጅ አሉት እኮ አይደል ሲጠሩት። ኃጢአት የእናንተ መምህር ምንድነው ዝም ብሎ ከኃጢአተኞች ጋር ቁጭ ብሎ የሚበላው ሲሉስ ጌታ ኢየሱስ ክርስቶስ አልበላም ከዚህ በኋላ እናንተ ደስ አላላችሁም አይደለም የሚለው። ጤነኞች ባለመድኃኒት አያስፈልጋቸውም፣ እኔ የመጣሁት ለታመሙት ነው፣ የእነሱ ወዳጅ ነኝ። ይለይላችሁ አላቸው። ይለይላችሁ ጽድቃችሁ ከጸሐፍትና ከፈሪሳውያን ካልበለጠ የአባቴ መንግስት አትወርሱም። ምን ማለት ይመስላል? ጌታ ኢየሱስ እንደዚህ ያለ ውስጣቸው መቃብር ነው አለ። ለታይታ ነው የሚያደርጉት አለ። ይሄኛውስ ምንም የማያውቅ ግር ብሎ መጥቶ ቁጭ ይላል። ሲቀመጡ ራሱ አያውቁትም፣ ዝም ብሎ ነው የሚቀመጡ። እስቲ እሺ በለን ንገረን እስቲ ከአንተ ወደ ማን እንሄዳለን? አንተ ከኮዮት ቃል አለ ይላሉ። ፕሮቶኮል ራሱ የላቸውም፣ ዝም ብሎ ነው የሚያወሩት። ለእናንተ እግዚአብሔርን ሚስጥር ማወቅ ተሰጥቷችኋል ይላል። በጣም ይኸውላችሁ ከታላላቆች ሰውረህ አለ ኢየሱስ ለነዚህ ታናናሾች ስለገለጥ ካለና ኢየሱስን በመንፈሱ ሐሴት አረገ ይላል። እኛ የምንገረምበት ሲያስገርማቸው ሄደው ሂዱ እስቲ አጋንንት አውጡና ነው አላቸው። አጋንንት ስናንጫጫዋለን ሲሉት ስማችሁ በሰማይ መዝገብ ስለተጻፈ ምን ማለት መሰለ ተጽፏል አላቸው። በሱ ደስ ይበላል። እጽፋችኋለሁ አይደለም ስለተጻፈ ደስ ይበላችኋልና ከዛ ቀጥሎ እንዲያለች ሰይጣን እንደ መብረቅ ከሰማይ ወደቀ። ሳልቬሽን ይበልጣል፣ ድነት ይበልጣል። ኢየሱስ ከዘላለም ሞት ሊያድነን ችሏል። ከዘላለም እርግማን ሊፈታኝ ችሏል። ስሙ ብሩክ ይሁን።